በመጀመሪያው ልምምዳቸውና በሁለተኛው ልምምዳቸው መካከል ያለው ልዩነት ምን እንደሆነ የደረሱበት ድምዳሜ ይህ ነበር። ሰላም ጤና ይስጥልን ክቡራትና ክቡራን ውድ የኪዱ ሚዲያ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሁሉ ሰላም እግዚአብሔር ይብዛላችሁ እያልኩኝ ዛሬ ይዤላችሁ የመጣሁት የተስፋ ጉልበት ይላል። የዛሬ ርዕሳችን የተስፋ ጉልበት ይላል። ወደ ቪዲዮ ከመግባቴ በፊት ለቤቴ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቤተሰቦቼ እያበረታታችሁኝ አይዞሽ ጎበዝ በርቺ ለምትሉኝ እግዚአብሔር ያክብርልን፣ በጣም አመሰግናለሁ። አሁንም አብሮነታችሁ አይለየኝ እያልኩኝ ወደ ቪዲዮ ይገባለሁ። አንድ ጊዜ በአይጦች የተደረገ አንድ የሙከራ ጥናት እንዲህ ሲል ይነበባል። አይጦቹን አንድ በአንድ በየተራው ውሃ ውስጥ ይከታቸውና ዝም ብለው ሲመለከቷቸው አብዛኞቹ አይጦች ለ15 ደቂቃ ለመዋኘት እየታገሉና እየቀዘፉ ከቆዩ በኋላ በመጨረሻ ተስፋ በመቁረጥ ጥረታቸውን በማቆም መስጠም ይጀምራሉ። እነዚህን አይጦች ወዲያውኑ ያወጣቸውና የተወሰነ ጊዜ እረፍት ከሰጣቸው በኋላ መልሰው ተመሳሳይ ውሃ ውስጥ ሲጨምሯቸው ለሰዓታት ተስፋ ባለመቁረጥ በመዋኘት ለመውጣት ይታገላሉ። በመጀመሪያው ልምምዳቸውና በሁለተኛው ልምምዳቸው መካከል ያለው ልዩነት ምን እንደሆነ የደረሱበት ድምዳሜ ይህ ነበር። የመጀመሪያው ልምምዳቸው ምንም ተስፋ የማይታይበት የመጀመሪያቸው ነበርና ተስፋ ቆርጠው መስጠም ጀመሩ። ሁለተኛው ልምምዳቸው ግን ቀደም ካለው አስቸጋሪ ሁኔታ ወጥተው ስለነበረና የተስፋ ጭላጭል ስለተመለከቱ ከዚህኛውም እንደሚወጡ ያገኙት ተስፋ የበለጠ እንዲታገሉ አበረታታቸው። ከታሪኩ የምናገኘው ትምህርት ከዚህ በፊት የማንዘልቀው መስለውን የነበረውን አስቸጋሪ ሁኔታ እንዳለፍነው አንዘንጋ። ያንን ሁኔታ ካለፍን አሁንም ያለንበት አስቸጋሪ ሁኔታ እናልፋለን። በአስቸጋሪ ልምምድ ውስጥ አልፈው በሚሄዱትና በሚሰጥሙት መካከል ያለው ልዩነት ተስፋ ይባላል። በምንም ሁኔታ ውስጥ ብትሆኑ ፈጽሞ ተስፋ አትቁረጡ፣ በርቱ የሀገሬ ልጆች። ውድ የኪዱ ቤተሰቦቼ የምወዳችሁና የማከብራችሁ ቪዲዮን ስለተከታተላችሁኝ ከልብ ያመሰግናለሁኝ። አሁንም አብሮነታችሁ አይለየን። በቀጣይ ቪዲዮ ውስጥ እንገናኝ። ቸርን